ሬዲ ነህ? ሬዲ ሁሉም ነገር ፊክስ ነው። ካሜራማን እኔ ለመክፈት ልሂድ አይደል? አው ክፈተው። እድሜ ለግርማዊ ጃንሆይ። አንተ ቼኔ ናት የኔ ናት። አሁን የተናገርካት የኔ ናት። እኔ ነኝ የምናገራት። ኧረ ወደዛ ሂድ በእናትህ፣ ወደዛ ሂድ እባክህ። ያማል እንዴ? ስራ ላይ ነኝ፣ አትረብሽ። ወደዛ ሂድ። አቦ ሴት መሆን እንዴት ያስጠላል! በእናታችሁ አንቺ የት ነበርሽ? ቆይ እስካሁን ልብስ ልቀይር ሂጅ ነው። አቦ እንዴት ይጨንቃል! በእናትህ ቶሎ ጨርሰን ብንቀይር አሪፍ ነው። አዎ በጣም ነው የሚጨንቀው። አንተ ናስቲ ምንድን ነው የለበስከው? ምንድን ነው እንደዚህ አይነት አለባበስ? የሰርከስ አይነት አለባበስ አላልከኝ? አንተ የጭንቅላት ሰርከስ ነው የሚያስፈልግህ። አኬ ማያ ግን ሌላ ማን ነው መያዝ ያለበት? ኧረ አንቺ አበባውን ልቀቂው። እንዲህ ምን ሆነሽ ነው? እኔ የምልሽ ቆይ አንቺ ማን ነው ይሄንን ያዥ ያለሽ? እኔ ነኝ ካውራ ነው። እሺ አንቺም አበባውን ቀይረው፣ አንተም ልብስህን ቀይረው። እሺ Keredash, Bakali, and this Badash, Balalon, Keredash, I Baladash, Balalon, Keredash, Bakali, and this Badash, Balalon, Keredash, I Baladash, Bakal, Onet, Tarik, Emnet, Biastamurai, Lenny, Gabbai, Sunatale, Wayne, Shibalalon, Keredash, Bakali, and this Badash, Balalon. ከሬዳሽ አልኩ በቃ ምን ትሆን? ነፃነት ክብር አገኘው፣ 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 ነፃነት ላስፋወሰ ለተፈሪ በሏት፣ ላስፋወሰን ለተፈሪ ተፈሪ መኮንን ኃይላችን፣ ተፈሪ መኮንን ኃይላችን፣ የነፃነት ጌታ ክብራችን፣ የነፃነት ጌታ ክብራችን፣ ናክብረው በልልታ ናክብረው በልልታ፣ ይህን ዓለም በደስታ ይህን ዓለም በደስታ፣ ነፃነት ክብር አገኘው፣ ነፃነት ክብር አገኘው፣ ነፃነት ክብር አገኘው። አንድ ላይ ድገሙት። ነፃነት ክብር አገኘው፣ 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 ነፃነት ባንዲራዬ ተናገሪ፣ ባንዲራዬ ተናገሪ፣ ላስፋወሰን ለተፈሪ፣ ላስፋወሰን ለተፈሪ፣ እልል ብዬ ብነግራቸው፣ እልል ብዬ ብነግራቸው፣
አይሰሩትም ለክብራቸው አይሰሩትም ለክብራቸው ክብር አገኘው ነፃነት ክብር አገኘው ነፃነት ነፃነት ክብር አገኘው ነፃነት ክብር አገኘው ነፃነት አባባ ጃን ሆይ አባባ ጃን የኛ እናት አባት አባባ ጃን የኛ እናት አባት አሳድገውናል በማር በወተት አሳድገውናል በማር በወተት ነፃነት ክብር አገኘው ነፃነት ክብር አገኘው ነፃነት ነፃነት ክብር አገኘው ነፃነት ክብር አገኘው ነፃነት አሁን ቀጥለን ሞኬ እቺን በደንብ ትይዛታለህ ማለት ነው። እሺ ያንተ ንግግር ነው። እሺ ቀደም የተጣላችሁበት ንግግር ነው። እሺ የጃንሆይ ንግግር ነው። እሺ እድሜ ለተፈሪ መኮንን እድሜ ለጃንሆይ እድሜ ለተፈሪ እድሜ ለጃንሆይ ምናልባት የማሚን ሙድና ምናልባት እቺን ንግግር እድሜ ለተፈሪ መኮንን እድሜ ለጃንሆይ የምትለዋል ማለት ነው። እድሜ ለማማ ይገቡ ልንለው እንችላለን። ገብቷል አይደለ? ስሜታቸውን አይተን ነው የምናቸው። ገብቷቸዋል። ግን እንድትይዛት ነው ስሜቷን ያዛትና ልክ በዚህ ስሜት ማሚን ጃንሆይን ለማን ትሪት እናደርጋታለን። ገብቷል አይደለ? እድሜ ለተፈሪ መኮንን እድሜ ለጃንሆይ እድሜ ለነገስታት ነው የሚለው ዜማው። እሱን አሁን ለማሚ ገብቷል አይደለ? ልንሰጥ እንችላለን ማለት እንድትይዛት ነው። ስለዚህ መዝጊያችን የሚሆነው ነፃነት ክብር አገኘው ነፃነት ክብር አገኘው ነፃነት ነፃነት ክብር አገኘው ነፃነት ክብር አገኘው ነፃነት ስለዚህ ልክ ይህንን ስንል የጃንሆይ ካራክተር የሚመጣው ከውስጥ ማሚን ሪስፔክት ገብቷችኋል። አግኝታችኋል? 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 ልክ እንደ ቲያትር ማለት ነው። ጥሩ ማነው ጃንሆይ? አሁን እኔ እሳቸውን እኮ ገብቷል አለ እኮ እሳቸው እኮ የአርበኛ ልብሳቸው ነው። አንተ ጃንሆይ ገብቷል። ስለዚህ አሁን ምን አለ እሳቸው ነው ጃንሆይ ማለት ነው። ሚኒሊክ ናቸው ኃይለ ሥላሴ ኃይለ ሥላሴ እኮ እንደዚህ አይለችም። አቀላቀልኩላችሁ ለማሚ ነው። ገብቷል። ከሚኒሊክ ቀላቅይላችሁ። ስለዚህ ጃንሆይ ለማጨው ወረራ ጊዜ የተባበሩት መንግስታት ባሳዩት ቸልተኝነት ምክንያት ቅር ብሏቸው የተናገሩት አንድ ንግግር አለ። አገሬ ለ8 ወራት ስትወረር አልነበራችሁም። ጃንሆይ ለማጨው ወረራ ጊዜ በተባበሩት መንግስታት ባሳዩት ቸልተኝነት ምክንያት ያሏት ቃል አለች። እቺን ቃል ለማሚ እንሰጣታለን። ገብቷችኋል? እና ማሚ ደስ ይላታል አይደለም? አገሬ ለ8 ወራት ስትወረር አልነበራችሁም። ይሄ ግቢ ይፍረስ ተብሎ ሲወሰን አልነበራችሁም። ገብቷል አይደል? ቤቴ ሲፈርስ በተወሰነው ውሳኔ ባሳዩት ቸልተኝነት ምክንያት አይደል? ምንም እንኳን ለልማት ቢሆን ሴትዮ የሚኖሩበትን ገዳም ነው የሚነጥፉት። ይሄ አይደለም የገቡ ስሜት። እቺን ልታመጡልኝ ነው ፈልገው እና ላስደሰት ናቸው። ብራቮ! በጣም ነው አመሰግናለሁ። በጣም ነው አመሰግናለሁ።